ባለቤቱን አረብ አገር ልኮ እዚህ ቁጭ ብሎ የሚቅምና እሷን የሚበዘብዝ ወሩበማ በሷ ገንዘብ በምትልከው ሚስት አግብቶ ሌላ ሚስት አግብቶ ሁለት ሶስት ማግባት መስለምና ተፈቅዷል በሚል ማሞሃኛ ማለት ነው። ያቺን ሚችን ማስተዳደር እኮ የሱ ነው እንጂ የሱ ሚስት ነው እንዴ? የሱ ሚስት የምታስተዳድርለት በዚህ ስም ቁጭ ብሎ የሚበዘብዝ ወንድ ግን ሞልቷል። የሚስትን ገንዘብ ንብረት በባጢል በከንቱ ያለ ፍቃድ መብላት የሷን ገንዘብ ማጥፋት ይሄ በእስልምና የተወገዘ ትልቅ የሆነ ስህተት ነው። فمن الازواج من قد رق دينه وقلت مروءاته فتراه يأكل مال زوجته بالباطل ተወንዶች ውስጥ እንደው ወንድነት የማይሰማው ዲኑ ያነሰበት የሚስቱን ገንዘብ ምን ታመጣለች እያለ በቀጥታም ሆነ በተዘዋዋሪ የሚያጠፋ ሰው በቀጥታም ሆነ በተዘዋዋሪ የሚያጠፋ በተለያየ መንገድ ነው። ያንን አሁን እንዳልነው በቀጥታም ሆነ በተዘዋዋሪ ሲባል በተለያየ መንገድ ነው ሊያጠፋ የሚችለው። ከዛ ውስጥ ምናልባት ባለቤቱን አበድሪ ብሎ ሊጠቀም ይችላል። ብድሪ ይጠይቃል። ግን የጠየቀው አሁን ተጇ እስከሚወጣ ድረስ ነው። ተጇ ተወጣ በኋላ በይ እንግዲህ ወይታ አግኝቼ ጨርሼው በልተን ጨረስ ነው አብረን አጠፋ ነው ሁሉ የሚል አለ። እንዴ መጀመሪያ እኮ ማስተዳደር ያንተ ነው። ታልፈቀደልህ በስተቀር ልገዝህ አንተ ሐቢቢ አትጨናነቅ ብላስ እስካልፈቀደልህ እስካልሰጠይስ ድረስ እኮ እና አፉስ ታላሌ ድረስ ሐቋን ታውን በፊት ባየነው ትምህርት ላይ ማብላት ማጠጣት ማሟላት ይወንድ ነው። የትም ገብቶ የትም ወጥቶ እንጂ አንቺም እኔም አብረን የመሰረተው ትዳር ነውና ተባብረን ቤቱን በግዴታ ሊያዝ ነው አንቺም ግዴታ አለብሽ የሚባል ነገር የለም። ተፈቀደ ማሻአላህ ሁለት አጅር ታገኝበታለች። የአብዱላህ መስዑድ ባለቤት ነብዩ ሰለላሁ ዐለይሂ ወሰለምን ጠይቃ ለባለ በሰጥ ብላ ሁለት አጅር ታገኛለች። አጅሩ ሰደቃው አጅሩ ሲላ ብለዋታል። አው አንቺም እገዡ አትገዡ ማለት አይደለም። ላኪን ግን አታሎ መውሰድ አይፈቀድም። ምንም ሙበርር የለውም። አብረን በልተነዋል ተተበደሩ በኋላ አይባልም። ወይ አብረን ስራ እንክፈት በጋራ በገንዘብሽ እንስራበት ይልና በዛም በዚህም አታሉ ወይ ሙሉክልና ሲጪ ብሎ ስሙን ቀይሮ ባሉን ባለቤቱን ሜዳ ላይ የሚጥሩ ወንድ ሞልቷል። ይሄ ወላሂ በእስልምና የተወገዘ ነው። ነገ የቂያም ቀን ትከፍላታለች ገንዘብ። ምን ይሄ ብቻ አሁንማ የተለያዩ መንገዶች ተፈጥረዋል።